ሰላም እንዴት ናችሁ? ዛሬ የምናየው ምንድነው ባለፈው የጀመርነውን ዌብ ዲቨሎፕመንት የሚለውን ፍሮም ዘ ስክራች እናያለን ብለን ነበር። እሱን እናያለን ማለት ነው። ዌብ ዲቨሎፕመንት ምንድነው የሚለው የባለፈው ቪዲዮ ያላያችሁ የባለፈው ቪዲዮውን እዩ። ዛሬ ፍሮም ዘ ስክራች እናያለን ማለት ነው። ኤችቲኤምኤል ላይ ነው የምንጀምረው። ኤችቲኤምኤል ምንድነው? ኤችቲኤምኤል ኤሌመንቶች ምንድናቸው? እሱን ለመጻፍስ የሚያስፈልገን ኮድ ኤዲተር ምንድነው የሚለውን እናያለን ማለት ነው። ዛሬ ፍሮም ዘ ስክራች ነው የምንጀምረው። ይህንን ቪዲዮ ላይክ በማድረግ ጀምሩ። ቻናሉን ሰብስክራይብ አድርጉ። ለወዳጅ ለዘመዶቻችሁ ሼር በማድረግ ቪዲዮ እንዲደርስ አድርጉ። እንደገና የማንኛውንም ጥያቄዎቻችሁን ኮሜንት ላይ አስቀምጡልን። በጥያቄዎቻችሁ መሰረት ሌሎች ቪዲዮዎችንም እንሰራለን ማለት ነው። ወደ ቪዲዮ እንሂድ። ሰላም እንዴት ናችሁ? በባለፈው ቪዲዮአችን እንዳየነው ዌብ ዲቨሎፕመንት ማለት ምን ማለት ነው የሚለውን አይተናል። በዛሬ ቪዲዮአችን ደግሞ ምንድነው ፍሮም ዘ ስክራች እንዴት ነው ዌብን ዲቨሎፕ ልናደርግ የምንችለው የሚለውን ለማየት እንሞክራለን ማለት ነው። መጀመሪያ የምንጠቀመው ወይም መጀመሪያ የሚያስፈልጉን ዌብን ዲቨሎፕ ለማድረግ ኮድ ኤዲተር ይባላል። እሱ ምንድነው ጀስት ኮዱን የምንጽፍበት ሶፍትዌር ማለት ነው። በጣም ብዙ አይነት ኮድ ኤዲተሮች አሉ። ዲፐንድ ኦን ዘ ዲቨሎፐር የሚፈልገውን ይመርጣል ማለት ነው። የሚለያዩት ምንድነው አንዳንድ ኮድ ኤዲተሮች ሰጀሽን ይኖራቸዋል፣ አንዳንድ ኮድ ኤዲተሮች ደግሞ አይኖራቸውም። እንደ ጀማሪ የሌላቸውን ብንጠቀም ይመረጣል። ምክንያቱ ምንድነው ሰጀሽን በለመድን ቁጥር ኮዱን የመያዝ እድል አይኖረንም ማለት ነው። ስለዚህ ስንጀምር በእነሱ ብንጀምር አሪፍ ነው። እኔ የምጠቀመው ቪኤስ ኮድ ይባላል። ይችኛዋ ነች። ከዛ በፊት ምንድነው የምናደርገው ፎልደር ነው ክሬት የምናደርገው። አንድ ዌብ ፔጅ ወይንም ዌብሳይት መስራት ስፈልግ ምንድናቸው እነሱ ኮሌክሽን ኦፍ ዌብ ፔጅ ስለሆኑ እሱን የሚይዝልኝ ደግሞ ፎልደር ፈጥራለሁ ማለት ነው። ፎልደር እንፍጠር። ሄር ጀስት ዌብ ልበለውና ይሄኛውን ስሙን አለሽ እያለኝ ነው ኒው ዌብ 2 ልበለው ከዚህ በፊት ዌብ ስላለኝ። ኦራይት ዘን ኮድ ኤዲተራችንን እንከፍተዋለን ማለት ነው። ኮድ ኤዲተሩን ስንከፍተው ኢንተርፌሱ ይህንን ነው የሚመስለው። ዘን እዚህ ላይ ፋይል ላይ ገባለሁኝ። እቺ ፋይል ምንድነው ኒው ፋይል መክፈት ስፈልግ የነበረውንም መክፈት ስፈልግ ነው። አሁን ምንድነው የማደርገው ኦፕን ፎልደር ነው የምለው። ክሬት ያረኩትን ፎልደር እንትን እላለሁ ማለት ነው፣ ከፍተዋለሁኝ። ዴስክቶፕ ላይ ነው ክሬት ያደረግነው። ዌብ 2 ነው የሚለው። አሁን ዌብ 2 የሚለውን ፎልደር ከፈትኩት ማለት ነው። አሁን ከዚህ በኋላ የምሰራቸው ዌብ ፔጆች ዌብ 2 ላይ ይቀመጡልኛል ማለት ነው። አሁን ዌብ ፔጅ ልፈጥር ነው ወይም ክሬት ላደርግ ነው። ዌብ ፔጅ ክሬት ለማድረግ እዚህ ጋር የፕላስ ምልክት አለች። እዚህ ጋር ይችኛዋን ክሊክ አደርጋለሁ ማለት ነው። እዚህ ላይ የዌብ ፔጁን ስም እንሰጠዋለን። ለምሳሌ ሆም ልበል። ይሄኛውን ሆም ዶት ምን እለዋለሁኝ ኤችቲኤምኤል ዶት ብለን የምንጽፈው ምንድነው ኤክስቴንሽን ይባላል። ኤክስቴንሽን ማለት ያ ፋይል ምን አይነት ፋይል ነው። ለምሳሌ ዶት ኤችቲኤምኤል ስል ይሄ ፋይል ኤችቲኤምኤል ፋይል ነው እያልኩት ነው። ዶት ሲኤስኤስ ስንል ደግሞ ይሄ ፋይል ሲኤስኤስ ፋይል ነው። ዶት ጄኤስ ስንል ይሄ ፋይል ጃቫስክሪፕት ነው እያልን ነው። ስለዚህ ኤክስቴንሽን ግዴታ ነው ማለት ነው። ኤክስቴንሽናችን እናስቀምጣለን። ለመጀመሪያ ጊዜ ሲከፈት ይህንን ይመስላል ማለት ነው። ይሄኛው ዌብ ፔጅ ነው። ኤችቲኤምኤልን ለመክፈት ኤችቲኤምኤል የራሱ የሆነ የአጻጻፍ ስትራክቸር አለው። እሱን ሲንታክስ ብለን እንጠራዋለን። ሲንታክስ ማለት ሩል ነው። የማንኛውንም ኮድ ስንጽፍ የየራሳቸው ሲንታክስ አላቸው ወይም ህግ አላቸው። እሱን እንጀምራለን ማለት ነው። ለምሳሌ ኤችቲኤምኤል ምንድነው የምናደርገው ለስዛን ምልክት ዘን ኤክስክላሜሽን ማርክ ዶን ይሄኛ ኮድ ኤዲተር ምን ያደርግልኛል ሰጀስት ያደርግልኛል። ለምሳሌ ከታች ዶክ ታይፕ ብሎ ያመጣል። ዶክመንት ታይፕ ማለት ነው። ስለዚህ የዚህ ዶክመንት ታይፕ ኤችቲኤምኤል ነው አለልኝ ማለት ነው። ባይ ዲፎልት ነው ያመጣልኝ። ኢንተር ለዋለሁኝ ዘን ኤችቲኤምኤል ላለው ደግሜ ኤችቲኤምኤል እንዘጋዋለን። እነዚህ ምን እንላቸዋለን ኦፕን ታግ ኤንድ ክሎዚንግ ታግ
ወይንም ኤለመንትስ ብለን እንጠራቸዋለን። የኤችቲኤምኤል ኤለመንቶች ናቸው። ማንኛውም ኤችቲኤምኤል ኤለመንት ኦፕን ታግ አለው፣ ክሎዚንግ ታግ አለው ማለት ነው። አንዳንድ የሌላቸው አሉ። እነሱ ምን ብለን እንጠራቸዋለን? ሰልፍ ክሎዚንግ ወይንም ኢምፒቲ እንላቸዋለን፣ የማይዘጉ አሉ። ሶ ኤችቲኤምኤል ካልን በኋላ ቀጣይ ያለው ስቴፕ ምንድነው? ሄድ ነው የሚለው። ሄድም ተከፈተ፣ ሄድን ዘጋል ማለት ነው። አሁን ሄድ ላይ የምንጽፋቸው አንዳንድ ነገሮች ይኖራሉ። ለምሳሌ ላይክ ታይትል ልበለው። ታይትል ማለት ምን ማለት ነው? ይህንን ዌብ ፔጅ ስንከፍት ዌብ ብራውዘር ላይ ነው የምንከፍተው። የዌብ ብራውዘሩ ታይትል ባር ላይ የምትቀመጥልኝ ማለት ነች። ለምሳሌ ታይትሏን እዚህ ጋር ሆም ልበላት። ሆም ሴቭ። አሁን የጻፍኩትን ጽሁፍ ማየት ስፈልግ ዌብ ምን ላይ ነው የሚከፈተው ብለናል ከዚህ በፊት? ብራውዘር ላይ ነው የሚከፈተው። ስለዚህ ብራውዘር ላይ መክፈት መቻል አለብኝ። እሱን ለመክፈት የተለያየ መንገድ አለን። ለምሳሌ ቅድም ክሬት ያደረግነው ፎልደር ላይ ሄደን መክፈት እንችላለን። ሄር ዌብ ቱ ነው ያልነው። ያው ሆም ይላል። ምንድነው እዚህ ጋር ኦፔራ ብራውዘር ነው የተጠቀመው። እንክፈታው። ያው የኛ ይችኛዋ ነች ሆም ዶት ኤችቲኤምኤል የምትለው ማለት ነው። እዚህ ጋር ደግሞ ምንድነው ያደረገልኝ? እዚህ ጋር ታይትሉን ከጻፍኩ በኋላ የከፈተው ፔጅ ነው ይሄኛው። እዚህ ጋር ምንድነው ታይትሉን ከጻፍኩ በኋላ ሆም ብዬ ስለጻፍኩት ማለት ነው። ይችኛዋን እናጥፋት። ኦራይት አሁን ይሄኛውን ፓርት ቦዲ ነው የምንለው። ቦዲ ማንኛውም የምንጽፈው ነገር በሙሉ እዚህ ላይ ነው የሚወጡት ማለት ነው። የኔ ዌብ ፔጅ ላይ የሚወጡትን ነገሮች በሙሉ ስጽፍ የሚወጣልኝ እዚህ ላይ ነው። ይህንን ፓርት ቦዲ ብለን እንጠራዋለን። አሁን ታይትላችን ምን ላይ ተጽፎልናል? ታይትል ባር ላይ፣ ብራውዘር ታይትል ባር ላይ ማለት ነው። ኦራይት ኔክስት። እዚህ ውስጥ ሄድ ውስጥ ብዙ ነገር መጻፍ እንችላለን። ለጊዜው ሆም የሚል ታይትል ነው የጻፍንለት። ሜታስ የሚባሉ አሉ፣ እዚህ ላይ ነው የሚጻፉት እነሱም። ቦዲ ላይ ደግሞ አንዳንድ ነገር እንጻፍ እስኪ። ቦዲ እነዚህን ላይኖች ልቀንሳቸው። ቦዲ ላይ እንዲወጡልኝ የሚፈልጋቸው ነገሮች ይጽፋለሁ። ለምሳሌ ኢን ኤችቲኤምኤል ምን አለው? ፎንት ሳይዝ አለው። ፎንት ሳይዝ የመጀመሪያው ፎንት ሳይዝ ወይም የመጨረሻ ትልቅ ብለን የምንጠራው ፎንት ሳይዝ ኤች1 ነው የሚባለው። ኤች1 ሄዲንግ 1 ማለት ነው። ኤች1 ብዬ ሲጽፍለት ምን ያደርጋል? ይከፍትና ይዘጋልኛል ማለት ነው። ስለዚህ ዲስፕሌይ እንዲሆን የምፈልገውን ጽሁፍ ቢቲውን ኤች1 የተከፈተውና በተዘጋው መሃል ላይ እጽፋቸዋለሁ። ለምሳሌ እዚህ ጋር ቪኤም ኮምፒውተር ብል ሴቭ አደርገዋለሁ። ምንጊዜም አዲስ ነገር በጨመርን ቁጥር ምን እናደርጋለን? ሴቭ እናደርጋለን። ሴቭ አድርጌ ምን አደርጋለሁ? ብራውዘሬ ላይ ሄጄ ሪፍሬሽ አደርጋለሁ ማለት ነው። ኦፔራ ነው የነበረው። እዚህ ጋር መጥቼ ሪፍሬሽ አደርጋለሁ። ይሄኛው የመጀመሪያው መንገድ ነው የሚሆነው። ሌላኛው መንገድ ምንድነው? ሾርት ከት መጠቀም ነው። ሾርት ከት አሁን ይህንን ስትራክቸር ራሱ እንዲያመጣልኝ ማድረግ ይኖርብኛል። ላጥፋውና ምን አደርጋለሁኝ? ሽፍትና አንድ ቁጥርን ስጽፍ ምን ያደርጋል? ኤክስክላሜሽን ማርክን ይጽፍልኛል። እሱን ኢንተር ስለው ለኤችቲኤምኤል የሚያስፈልጉትን ስትራክቸሮች ይሰጠኛል ማለት ነው። ከዶክመንት ታይፑ ጀምሮ ሄር ዶክመንት ታይፑ ምን አደረገልኝ? ኤችቲኤምኤል አደረገልኝ። እዚህ ላይ ደግሞ ላንግ ሚል አትሪቢዩት ጨምሯል። ኢን ኤችቲኤምኤል የመጀመሪያዎቹን ፓርት ኤችቲኤምኤል ኤለመንትስ ነው የምንላቸው። ያን ኤለመንት ደግሞ ስፔሲፋይ የሚያደርግልኝ ወይም ያን ኤለመንት የሚገልጽልኛል እዛ ውስጥ የሚጻፈው ደግሞ ምን ይባላል? አትሪቢዩት ይባላል። ለምሳሌ ቅድም ኤችቲኤምኤል ብቻ ነበር ያልነው። እዚህ ጋር ግን ምን ብሎኛል? ላንግ የሚል ጨምሮልኛል። ላንጉዌጅ ማለት ነው። ሶ ይሄ ዌብ ፔጅ የሚጠቀመው እንግሊሽ ላንጉዌጅ ነው እያለ ነው ማለት ነው። እንግሊሽ አትሪቢዩት ጨምሮልኛል። ዘን ሄድ ላይ ምን ጽፏል? ሜታዎችን ጽፎልኛል። ሜታ ማለት ዳታ አባውት ዳታ ማለት ነው።
የጻፍኩትን ዳታ ስፔሲፋይ የሚያደርግልኝ ማለት ነው። ሶ እዚህ ላይ ምን የሚል አትሪቢዩት ሰጥቶታል? ካራክተር ሴት። ካራክተር ሴት ማለት ኢንኮድ የምናደርግበት ፎርማት ማለት ነው። ማንኛውም እንትኖች ማንኛውም ሌተሮች ምን አላቸው? ኢንኮዲንግ ሜካኒዝም አላቸው፣ ወይም ወደ ኮምፒውተር አንደርስታንዴብል ላንጉጅ ይቀየራሉ። እሱን የሚቀይርልኝ ፎርማት ብዙ ናቸው። ነገር ግን ኤችቲኤምኤል የሚጠቀመው UTF-8 የሚባለውን ነው። UTF-8 ለምንድነው የምንጠቀመው? ሁሉንም ካራክተር ምን ማድረግ ስለሚችል ነው? መቀየር ስለሚችል ነው። ኢንኮድ ማድረግ ስለሚችል ነው። ስለዚህ ዲፎልት ካራክተር ሴቱ የኤችቲኤምኤል UTF-8 ይባላል። ኔክስት ሜታ ምን ይላል? ቪውፖርት ይላል። እዚህ ጋር ኔም የምትለው አትሪቢዩት ቪውፖርት ትላለች። ይችኛዋ ደግሞ ለምንድነው የምንጠቅመን? የምንሰራው ዌብ ፔጅ ዩዘሮቻችን እንደሚጠቀሙት ዲቫይስ ዊድዙ እንዲያደርግልን ነው። ለምሳሌ ስልክ የሚጠቀም ከሆነ ዩዘራችን በስልኩ ዲዛይን ወይም በስልኩ ልክ ሪሳይዝ እንዲያደርገው ማለት ነው። ትልልቅ ስክሪን ያላቸው ደግሞ የሚጠቀሙ ከሆነ በእነሱ ልክ እንዲያመጣልኝ ምን እላለሁኝ? ጀስት ኔሙ ቪውፖርት ነው። እዚህ ጋር ኮንተንቷን ምን እንላታለን? ዊድዝ ዲቫይስ ዊድዙ የሰውየው የሚጠቀመውን የዲቫይስ ዊድዝ ልክ አድርገው ማለት ነው። ሄር ምን ይላል? ኢኒሻል ስኬል ይላል። ኢኒሻል ስኬል ምንድነው የሚያደርግልን? የዙም ሳይዙን ነው እንትን የሚያደርግልን። ሰው ዲፎልቱ 1.0 ነው የሚሆነው ማለት ነው። ይሄኛ ሜታዎች ናቸው። ሄር ምን ብለናል? ታይትል ነው። ታይትል ኦን ብራውዘር ታይትል ባር ላይ የሚቀመጥ ነው። እንደገና ደግሞ ሰርች ኢንጂናችን የሚጠቀመው ምንድነው? እዚህ ጋር የምንጽፈውን ታይትል ነው። ስለዚህ ታይትል ስንጽፍ ምንጊዜም ያን ዌብ ፔጅ የሚገልጽ መሆን መቻል አለበት። ሳምበዲ ሰርች ሲያደርግ የኔ ዌብ ፔጅ እንዲሄድልኝ ምን አደርጋለሁኝ? ያን ዌብ ፔጅን የሚገልጽልኝ ብሪፍ የሆነ ታይትል ጽፋለሁ ማለት ነው። ለምሳሌ አባውት ሆም ምናምን የሚሉ ነገሮች ከሆኑ ስለዛ ስለ ዌብ ፔጁ እሱን እጽፋለሁ ማለት ነው። ለምሳሌ ቅድም እንደነበር ያልነው ሆም እለዋለሁ። ይህንን ካደረግን በኋላ ምንድነው የምናደርገው? ራይት ክሊክ እናደርግና ኦፕን ዊዝ ላይቭ ሰርቨር እለዋለሁ። ይሄ ኤክስቴንሽን ነው። ይህንን ቪኤስ ኮድ ኤዲተርን ከሆነ የምትጠቀሙት ይችን ኤክስቴንሽን ታወርዷታላችሁ። ዘን ኦፕን ዊዝ ላይቭ ሰርቨር እለዋለሁ። ይሄ ለምንድነው የሚጠቅመው? ሪፍሬሽ ማድረግ አይጠበቅብኝም። ቅድም እንደነበር ያደረግነው የሆነ ነገር ስጽፍ ምን ያደርጋል? ሪፍሬሽ ማድረግ ይኖርብኛል ብራውዘር ላይ እየሄድኩኝ። እዚህ ላይ ግን ኦፕን ዊዝ ላይቭ ሰርቨር ስለው ግን ራይት ክሊክ ኦፕን ዊዝ ላይቭ ሰርቨር ስለው ግን እዚህ ጋር የምጽፈውን ነገር በሙሉ ምን ያደርጋል? እንትን ያደርግልኛል ማለት ነው። ቀጥታ አፕዴት ያደርግልኛል ብራውዘሩ ላይ ይሄዳል። ኦልራይት ኔክስት ቦዲ ላይ እንጽፋለን ማለት ነው። ኦልራይት የምንጽፋቸው ነገሮች በሙሉ ቦዲ ላይ ነው የሚቀመጡት ብለናል። ሰው ምን እናደርጋለን? ትልቅ ፎንት ሳይዝ ያለው ነገር መጻፍ ስፈልግ ኤች1 ነው ብለናል። ሰው ኤች1 አፕ ቱ ኤች6 ድረስ ነው ያለው ፎንት ሳይዝ። ኤች1 ማለት ትልቁ ሳይዝ ሲሆን ኤች6 ደግሞ ትንሹ ሳይዝ ይሆናል ማለት ነው። ስለዚህ ከኤች1 ጀምሮ ሳይዝ እየቀነሰ ወደ ኤች6 ይሄድልኛል። ለምሳሌ ቅድም የጻፍነውን ራሱን መጻፍ እችላለሁ። እዚህ ጋር ቪኤም ኮምፒውተር ትሬኒንግ እንደዚህ ነገር በጽፋ ሴቭ እንደዚህ ያመጣዋል ማለት ነው። ቪኤም ኮምፒውተር ትሬኒንግ ሴንተር ይላል። አፕቱ ኤች6 መጻፍ ብፈልግ ምን ያደርጋል? ኤች2 ባደርግ አሁን እየቀነሰ ነው የሚሄደው ፎንት ሳይዙ። ላይክ ዚስ ራሱን ኮፒ እናደርጋ ኤች2 ዘን ኤች3 እንደዚህ ያደርጋችሁ እስከ ኤች
6 ድረስ ስትሄዱ ምንድነው የሚያደርገው? እየቀነሰ ነው የሚሄዱ ማለት ነው። የመጨረሻ ትንሽ ሳይዝ ስትፈልጉ ምን ትጠቀማላችሁ? H6 እንጠቀማለን። ሌላኛው ሌሎች ኤሌመንቶች አሉ። ኖርማል ፓራግራፍ መጻፍ ብፈልግ ምንድነው የማደርገው? ፒ ነው የማደርገው። ፓራግራፍ ማለት ነው። እዚህ ላይ የምፈልገውን ፓራግራፍ መጻፍ እችላለሁ ማለት ነው። እንደዚህ ነገር እያልኩኝ መጻፍ እችላለሁ። ምን ጊዜም ፓራግራፍ ስንጽፍ ፒን እንጠቀማለን። እንደዚህ ነገር ብጽፍ ፕራይቬት ስኩል አሁን ይህንን ማድመቅ ብፈልግስ? ቦልድ ማድረግ ስንፈልግ ምን እንጠቀማለን? ቢ የምትል የኤችቲኤምኤል ኤሌመንት አለች። ቢ እዚህ ውስጥ መጻፍ እችላለሁ ከፈለኩ፣ ወይንም ሌላ መጻፍ እችላለሁ። ግን እዚሁ ላይ እስኪ እናድምቀው። ይሄኛውን ቢፎር ዛት እንየው ምን እንደሚመስል። ይሄኛው ነው የጻፍኩት አሁን ፓራግራፍ። ሰው ይሄንን ፓራግራፍ ማድመቅ ወይም ቦልድ ማድረግ ፈለኩ። ሰው ምን እናደርጋለን? ቢቲውን ታግ ስለሆነ መጻፍ ያለበት የሚጻፈው ጽሁፍ የተዘጋችዋን ታግ ከትል አርጋትና እዚህ ላይ ልዝጋው እስኪ። ይሄው ምን አደረገልኝ? ቦልድ አደረገልኝ። አንደርላይን ማድረግ ብፈልግ አንደርላይን ወይም ማስመር ብንፈልግ ምን እናደርጋለን? ዩ ነው የምንለው። ዩ የሚል ኤሌመንት ነው የምጠቀመው። ዩ እዚህ ላይ መጻፍ እችላለሁ። አንደርላይን ለማድረግ ዩ ወይም ፓራግራፍ ውስጥ ራሱ አንደርላይን ማድረግ ከፈለኩኝ ዩ የምትለዋን ኤሌመንት ከፍታትና ወይም ታግ ከፍታትና የምጽፈውን ነገር ጽፌ ዩን እዘጋለሁ ማለት ነው። ስንዘጋ ይሄኛው ነው፣ እቺኛዋ ነች ፎርዋርድ ስላሽ ዘን ዩ ይሆናል ማለት ነው። ሶ እዚህ ጋር የምፈልገውን ነገር መጻፍ እችላለሁ። ላይክ ቡክ ብላ ይሄ ቡክ ምን ይሆናል? አንደርላይን ይሆናል ማለት ነው። ያው አንደርላይን። ኢታሊክ ማድረግ ስፈልግስ? ኢታሊክ ማድረግ ከፈለኩ አይ ነው የምለው። አይ ኢዝ ኢታሊክ። ያ ኢታሊክ የሆነ ጽሁፍ ይሰጠኛል ማለት ነው። ሶ እንደዚህ ያደረግን የየራሳቸው የኤችቲኤምኤል ኤሌመንት አላቸው። እነሱን በተጠቀምን ቁጥር ውጭ ላይ የሚወጣው የአጻጻፍ ስታይላችን ምን ይሆናል? እዚህ ጋር በጻፍነው እንትን ይሆናል ማለት ነው። በጻፍነው ፎርማት ይሆናል። ምንም ነገር ስንጽፍ ብሮዘር ላይ የሚወጣልኝ ነገር ስጽፍ ምንድነው የሚሆነው? ኤሌመንት ይኖራቸዋል። በራሳቸው ኤሌመንት ነው የምጽፈው ማለት ነው። በራሳቸው ኤሌመንት ለምሳሌ የሆነ ሆሪዞንታል ላይን ማስመር ብፈልግ ምን አደርጋለሁኝ? ሆሪዞንታል እለዋለሁ። ኤችአር ኢትስ ሆሪዞንታል። ሴቭ እናድርገው። ይሄው ሆሪዞንታል ላይን አሰመረልኝ ማለት ነው። ሶ ከዚህ በታች ያለውን ደግሞ መጻፍ እችላለሁ። ሆሪዞንታል ኦልራይት። ሌላኛው ምን የሚላል እዚህ ላይ ለምሳሌ ቡክ አንድ ቡክ፣ ይችኛዋ ቡክ አንደርላይን የሆነችዋ ቡክ የጻፍኳት ነች። እዚህ ጋር ደግሞ ቡክ ያልኳት ኢታሊክ ነች። ኢታሊክ ነገር ግን እኔ የጻፍኳቸው በኒው ላይን ቢሆንም ኤዲተሩ ላይ ብሮዘር ላይ ምን አድርጎታል? አንድ ላይ ነው ያስቀመጣቸው። እዚህ ጋር እንደምታዩት ቡክ ሶ በዛው ነው የሚቀጥለው። እንደዚህ አይነት ኤሌመንቶች ምን ተብለው ይጠራሉ? ኢንላይን ኤሌመንትስ ብለን ነው የምንጠራቸው። እዚህ ጋር እኛ የፈለግነው ኒው ላይን ላይ ብንጽፍ እዛ ላይ ምን ያደርጋል? በዛው በአንድ መስመር ይጨርሳል። ኢንላይን ይባላሉ፣ በአንድ መስመር የሚሄዱ። ሶ እዚህ ጋር ኒው ላይን ላይ እንደጻፍኩት እዛ ላይ እንዲወጣልኝ ስፈልግ ብሬክ ነው የምለው። ብሬክ ማለት ኒው ላይን ላይ ጻፍልኝ። እዚህ ጋር የጻፍኩት አለ ዘን ኒው ላይን ላይ ደግሞ የታችኛውን ጻፍልኝ እለዋለሁ። ኦልራይት ዘን እንያ ያው ቡክ ኒው ላይን ላይ ጽፈዋል ማለት ነው። አሪፍ። ሌላኛ ኮሜንት የሚባል አለ። ሁላቸውም ፕሮግራሚንግ ላንጉጆች ምን አላቸው? ኮሜንት አላቸው። ኮሜንት ማለት ምን ማለት ነው? አሁን ላይ የጻፍኩት ያለውን ኮድ ማጥፋት ባልፈልግ፣ ነገር ግን ደግሞ እንዲሰራ ደግሞ አልፈልግም፣ ወይም ብሮዘር ላይ እንዲታይ አልፈልግም፣ ማጥፋትም አልፈለኩም፣ ጀስት እንዲቀመጥልኝ ነው። እዛው እንዲቀመጥልኝ ስፈልግ ኮሜንት አደርገዋለሁ ማለት ነው። ኮሜንት ለማድረግ ምንድነው የምናደርገው?
እንከፍተውና ወይም ለስዛን ምልክት እናደርግና shift plus 1 ኤክስክላሜሽን ማርክ አደርጋለሁ። ዘን ይችኛዋን ማይነስ ማይነስ ሁለት ጊዜ ሳደርግ ኮሜንቱን ከፍቶ ኮሜንቱን ዘጋሊ ማለት ነው። እዚህ ጋር የፈልጋችሁትን ነገር ብትጽፉ አይወጣም ማለት ነው። አይወጣም። እንደዚህ ብጽፋ አይወጣም። ያው የጻፉት ነገር አይወጣም። ስለዚህ ኮሜንት አሁን ይችኛዋን ኮድ ባልፈልጋት ምን አደርጋለሁኝ? ኮሜንት ውስጥ አስገባታለሁ ማለት ነው። ኮሜንት ውስጥ አስገባታለሁኝ። እንዴት ነው ኮሜንት ውስጥ የምናስገባት? ይችኛዋን የተዘጋቸዋን ኮሜንት ምን አደርጋለሁኝ? ከታረጋትና እዚህ ጋር ዘጋዋለሁ። አሁን ኮሜንት ውስጥ ጻፍኩት ማለት ነው። ውጭ ላይ ስንወጣ ምን ያደርጋል? ያው አለ ኮድ ኤዲተራችን ላይ ተጽፏል። ውጭ ላይ ብራውዘሩ ላይ ግን አይወጣም። ስለዚህ ለሌላ ጊዜ እጠቀመዋለሁ። ሌላኛው የኮሜንት ጥቅም ምንድነው? አዲሽናል ኢንፎርሜሽን ለመስጠት ነው። ኮድ እየጻፍኩኝ ይህንን ኮድ ለሳምበዲ ለመስጠት ብፈልግ አዲሽናል ኢንፎርሜሽን ሰጥበታለሁ ማለት ነው። እዚህ ጋር ይሄንን የተጠቀምኩት እንደዚህ ለማለት ፈልጌ ነው እያልኩኝ አዲሽናል ኢንፎርሜሽን መስጠት እንችላለን። ኮሜንትን በዚህ መልኩ እንጽፋለን። ኦልራይት ለዛሬ ይሄኛው ክላስ ይበቃናል። ሀውቱ እንዴት አድርገን እንጽፋለን፣ እንዴት አድርገን ብራውዘራችን ላይ እንከፍተዋለን የሚለውን እናያለን። በኔክስት ክላስ የተለያዩ ፔጆችን እንዴት እንሰራለን። እዚህ ጋር ምንድነው አንድ ፔጅ ነው የሰራ ነው። ኔክስት ደግሞ ብዙ ፔጆችን ሰርተን እንዴት ሊንክ እናደርጋለን። ምክንያቱም ዌብሳይት ወይም ሲስተም የምንለው ኮሌክሽን ኦፍ ዌብ ፔጅ ነው። ስለዚህ ብዙ ፔጆችን ሰርቼ እንዴት አድርጌ ኮሌክት አደርጋቸዋለሁ ወይም እንዴት አድርጌ ሊንክ አደርጋቸዋለሁ የሚለውን እናያለን። ለዛሬ በቃናል። ባይ ባይ።